ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛ፣ አገራችንን ሰላም ያደርግልን። ወዳችሁ ፋይዳችሁ ለምትከታተሉ ሁሉ አመሰግናለሁ። በርበሬና ሽሮ ለምትፈልጉ እንግዲህ በርበሬው እንደምታዩት እኔ ለራሴ የተጠቀምኩት የፈታሁት ነው። ሽሮውም ደግሞ በጣም አሪፍ ነው። ሽሮውን ደህኛ ነው ለምትሉ ቀምሳችሁ ብታወሩት ይሻላል። ምክንያቱም አንድ ሰው ታይቀምስ ብታወሩት ምንም እንትን የለውም። አሁን ሽሮና በርበሬውን እየወሰዱት ያሉት የተጠቀሙት ልጆች ያዩት ማለት ነው። ስለዚህ ሁላችሁም ቅመሱት። አንዳንድ ኪሎ አለ እዚህ ማሻአላህ ኪሎ አሪፍ ነው እንደምታዩት። በርበሬውም እዚህ አንድ ኪሎ አለ፣ ግማሽ ኪሎ አለ፣ ግማሽ ኪሎ እዚህ ደግሞ ግማሽ ኪሎ አለ ማለት ነው። ያው እንግዲህ ማሻአላህ ሁላችሁም እየወሰዳችሁ ቅመሱት ማለት ነው። በርበሬው ከባልትናው ከሚገዛ በርበሬ የተለየ ነው። ቅላቱ ራሱ በደንብ ወጥ ያው ምን ይሄን ፍሬዘር ውስጥ ስላደረኩት ትንሽ እንትን ብሏል ማለት ነው። ሰልጇል። ሽሮም እንደዛው ነው። ስለዚህ መካ ያላችሁ ቀርማችሁ ንገሩ፣ ለሚመጣ ሰው ልክላችኋለሁ። እንዲሁም ጅዳ ያላችሁ ደግሞ ቁጥር አስቀምጣለሁ እልክላችኋለሁ ማለት ነው። ሌላም ነገር የምትፈልጉን ነገር ከኢትዮጵያ የማስመጣላችሁ ካለ ኮሜንት አድርጉ፣ ኮሜንት አስቀምጡልኝ። የምትፈልጉ ከኢትዮጵያ አብረሽ አስመጭልን የምትሉን ነገር ካለ አስመጣላችኋለሁ። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ጥሩ በርበሬ ነው። እኔ እስከዛሬ በወሬ ነበር፣ አሁን ግን በተግባር ራሴ ቀምሼዋለሁ፣ እየተጠቀምኩት ነው። ስለዚህ ሁላችሁም ሞክሩት ማለት ነው። ሁላችሁም ለጓደኞቻችሁ ሼር አድርጉ። በጣም አሪፍ በርበሬ ልክ እቤት እንደምናስፈጨው ነው። እንደ ባልትና በርበሬና ሽሮ አይደለም። በነገራችን ላይ እንግዲህ የወሰዳችሁ ልጆች ትመሰክራላችሁ ማለት ነው። እቤት ውስጥ እንደምናዘጋጀው እንደ ራሳችን ቤት እንደምንጠቀመው ነው እንጂ እንደ ባልትና ሽሮና በርበሬ አይደለም። አሁን ራሱ ፋትቸው በቃ ሽታው ቤቱ እንዳለ ኢትዮጵያን አብሽና ቅመም ነው ያለው። አሁን የባልትናው በርበሬና ሽሮ አለ ላይ የምታውቁ የሞከራችሁ ልጆች አለ፣ ምንም አይሸትም። ይሄ ግን ቤቱ ሁሉ እንዳለ ቅመም ነው የሚሸተውና ሁላችሁም ግዙ፣ ቀመሱት እላለሁ። እቺ በርበሬና ሽሮ ይሄን ይመስላል እና ወዶቼ በርበሬና ሽሮ ይሄን ይመስላል። እንግዲህ ዛሬ ማሻአላህ ተባረካላ በርበሬና ሽሮ እኔው ጋር ደርሷል ማለት ነው። ግማሽ ኪሎ የምትፈልጉ 1 ኪሎ የምትፈልጉ በጣም አሪፍ በርበሬ ነው። ሁሉም ቀምሳችሁ ሞክሩት። በጣም ብዙ ልጆች እየወደዱት ነው። እዚህ ጅዳ አየር ሰፋ ቤት መከራየት የምትፈልጉ አብሶ ለምጠዋዎች በጣም ይመቻል። ስራ ፈታችሁ ብትቀመጡ ቴሌቪዥን አለ፣ ኔት አለ፣ ነፃነት አለ እና ሴት እህቶች ካላችሁ በማስቀምጠው ቁጥር ደውሉልኝ በውስጥ። ምርጥ ሽሮና በርበሬ አለ። ከኢትዮጵያ ደግሞ እንዳመጣላችሁ የምትፈልጉን ነገር ካለ ኮሜንት ላይ አስቀምጡልኝ። ስለዚህ ባልና ሚስት ብቻ አንፈልግም። ያው አንድ ክላስ ስለሆነ በሚወጡ ሰዓት እንዳይቸገሩ ማለት ነው። ግን ሴቶች ቤቱ ነፃነት አለው። መከራየት ለምትፈልጉ ስራ ፈታችሁ ብትቀመጡ ስትር ያለ የአረብ ሰፈር ነው ማለት ነው። ስለዚህ በውስጥ አናግሩኝ። ሁላችሁም